ዛሬ በቦሴማድ ፓስታ በስጋ እንሰራለን። አብረን እንስራ። ተወዱታላችሁ። እስከ መጨረሻው እዩት። በመጀመሪያ መጥበሻ ጣድኩኝ፣ ዘይት አደረግኩ። ከዛ ቀይ ሽንኩርትና ዝንጅብል፣ ነጭ ሽንኩርት አደረግኩኝ። እንደዚህ አንድ ላይ አበሰልኩኝ። በደንብ እንደዚህ አንድ ላይ ቆንጆ ነው። ከበሰለ በኋላ ደቀቅ ብሎ የተከተፈ ቲማቲም አደረግኩ። ከዛ ቲማቲሙን አድርጌም አንድ ላይ በምታዩት መሰረት አበሰልኩኝ። እንዲህ ቆንጆውን እየበሰለ ነው። እንደዚህ ነው። ቆንጆ ከሆነ ከበሰለ በኋላ ደቀቅ ብሎ የተከተፈ ስጋ አደረኩኝ። ብዙም አልደቀቅም፣ በምታዩት መሰረት ማለት ነው። ከዛ ስጋው እንደዚህ አብሮ አንድ ላይ በሰለ። እንዲህ ከበሰለ በኋላ አንድ የሾርባ ማንኪያ በርበሬ አደረኩኝ። ከዛ ከበርበሬው ጋርም በደንብ አቁላላሁኝ። በደንብ በርበሬው ትንሽ ቴስት እንዳይኖረው እንደዚህ ካቁላላሁኝ በኋላ በደንብ ጨው አደረኩኝ። ከዛም በኋላ ከጨው ደረቅ ቅመሞች አደረኩኝ። ከዛ በኋላ እንደዚህ ያደረኩና ትንሽ ውሃ አደረኩበት። ከዛ ፓስታ በጎን ቀቅዬ ነበረ አደረኩ ፓስታውን። በጣም እንደዚህ በጣም ቆንጆ ሆኖ ደርሷል። ሞክሩት፣ ላይክ አድርጉ። አመሰግናለሁ።